ወዳጆቼ እንዴት ናችሁ? ዛሬ እንዲሁ ግሬን ላፍታታ ብዬ እንደወጣው ሰሞኑን ያየሁት ያለ ጨዋ ሰው እንገናኝ ብሎኝ እየሄድኩ ነው። እንደው ግን ወንዶቹን ከየት ነው የምታመጫቸው አትሉ? ያው ሁኔታዬን ማለቴ ፍቅር አደኔን የጀመርኩበት ምክንያት የሚያውቁ ወዳጅ ዘመዶች ሪፈር ያደርጉልኛል። ይገርማል። እንዲህ አይነት አጣብቂኝ ውስጥ እገባለሁ ብዬ አስቤ አላቅም። ግን ያው ትምህርት በዛ ላይ ሰው ሀገር መሆኑ የራስን ዜጋ መፈለጉ የሥራ ብክነት ሁሉ ተደማምረው ለዚህ በቅቻለሁ። ይሁን እስኪ የኮልፌዋ ሮማንም አግብታለች። አደኔን ልቀጥል እናላችሁ። የዛሬው ዴቴ አንድ ዘመዴ ጋር አብሮ የሚሰራ ሰው ነው። ዘመዴ ስራ ቦታ ያለውን ስነ ምግባር አይታ እንዲሁም ትዳር እንደሚፈልግ አጣርታ ነው ያገናኘችን። እኔም ሰሞኑን ሳየው ትህትናው፣ ለትዳር ያለው ጉጉት ሁሉ በጣም ደስ ይላል። ዛሬ ግን ድንገት ከመሸ እንገናኝ ማለቱ ገርሞኛል። ሁሌም ሰዎችን የማገኝበት ባር ስደርስ ሁለት ሰዎች ተጣልተው ሲገላገሉ ደረስኩ። እኔ ጠብ አልወድም። ጥግዤ የቀጠርኩት ሰው የት እንዳለ ስፈልግ ከሚገላገሉት ውስጥ ያዙኝ ልቀቁኝ እያለ ስማ አንተ ከትናንት ዛሬ ዲቪ አንጠልጥሎ አመጣህና ወንድ ልትጫወት አንተ እኔን ትገፋለህ? ወንድ አታቅም። እኔ እኮ እንደ እባብ ቆዳዬን እየገፈፍኩ ሰሐራ በረሃን በእግር የወጣው የአዞ እንባ እየላስኩ ውቅያኖስ የቀዘፍኩ። ቆይ አዞ ያለቅሳል እንዴ? ጉድ! የኔው ጉድ ቀጠለ። ስማ የኔን ወንድነት የአማዞንን ጫካ ሂድና ጠይቅ። ስሜን እያንዳንዱ ዛፍ ላይ ተቀርጾ ታገኛለህ። አንተ አማዞን ዲሊቨሪ ነው የምታውቀው። ያኛውም ጀመረ። ሂድ እዛ ወፈፌ አማዞን ሰሐራ እያልክ የየትኛው ጅኒ እንደመታህ እንኳን አታውቅም። ጸበል ተጠመቅ። ጠቡ እንደገና ሲፋፋም ሁለቱንም ይዘው አስወጡ። በደና ጊዜ ባርማኑን መግባባቴ በጀኝ። ጠርቼ ምን እንደተፈጠረ ስጠይቀው ወይ ጉድ! ምን ሁኔታ ያስፈልገዋል ደግሞ ለዚህ? ደና ጠፍቶ ነበር። ዛሬ ኬት እንደተገኘ እንጃ፣ እንዳይገባ ተከልክሎ ነበር እያለ ስለኔው ሰውዬ ማውራት ቀጠለ። ይኸውልሽ እዚህ ሀገር በርካታ እህት ወንድሞቻችን በእግር ብዙ መከራና ስቃይ ያዩ ነው እዚህ የደረሱት። ለከፈሉት መስዋዕትነት በእውነት ምስጋና ይገባቸዋል። የወገን ባለውለታዎች ናቸው። ግን አየሽ እዚህ እንደደረሱ ወደ ስራና ሩጫ በቀጥታ ገቡ። አብዛኞቹ የስነ ልቦና እርዳታ አላገኙ፣ ያስፈልገናልም ብለው አላሰቡም። ግን ያ ሁሉ በስደት ላይ ያሳለፉት ስቃይ አእምሯቸው ላይ ችግር ይፈጥርና በየሰበቡ እየሾለከ ይወጣባቸዋል። ይህም አንደኛው ነው። በቃ አንድ ሁለት እንደጠጣ ነገር የቱ ጋነሽ እያለ መፈለግ ነው ስራው። አሁን ልጁን እኮ ወንበር ሲያስጠጋ ገፋኝ ብሎ ነው ካልገደልኩ የሚለው። ወንዶቹ ብቻ እንዳይመስልሽ ብሎ ከኪችን አንድ ሴት አዳኑ ብሎ ተጣራና ይኸውልሽ ያ የስደት ጓድሽ እኮ እንደገና መጥቶ በጠበጠ ሲላት ሴትዮዋ ማልቀስ ጀመረች። አይ የኔ አባት ወዶ እኮ አይደለም፣ በረሃ ለበረሃ ስንት ስቃይ እንዳየን ጓደኞቻችንን አንዴ በረሃብ አንዴ በበሽታ አንዴ እንዳልባለ ቃዱብ እያሉ ሲቀሩ እያየን መተን ሰርተን ስንገባ ሰውን መስላለን። እኔ አሁን አንድ ሰውነት የለኝም ብላ ሱሪዋን ልታወልቅ ስትል ታዴ አራ አይገባም ይገባናል እንዲሁ ንገሪኝ አላት። አይገባችሁም ቢገባችሁማ በጥባጭ አትሉንም ነበር። እኔ ራሴ አንድ ቂጥ አንድ እግር የለኝም፣ በረሃ ጠብሶ ጥሎኝ። ታዴ በቃ አይዞን አይዞን አንድ ድራፍት በኔ ጠጪ፣ አብሽሪ በቃ አልፏል ብሎ ወደ ኪችን መለሳት። አየሽ አይደል አሁን ያዳኑ ሩሜት ታጫውተኝ
አዳኑ ሌሊት ቃዥና ድንገት ተነስታ ማልቀስ ልማድ አላት። ይህን ነገር የኢትዮጵያ ኮሚኒቲ አስቦበት ሌሎች ነገሮችን እንደሚያግዘው የስነ ልቦና ምክርና እርስ በርስ ብሶታቸውን የሚተነፍሱበት መድረክ ቢያስተካክል መልካም ነው። አረ ልክ ነህ በእናትህ። ወይኔ አረ ቆይ እኔ ራሱ ከሚመለከታቸው አካላት ጋር ተነጋግሬ መፍትሄ እንፈልጋለን። ያንን ሁሉ መከራ አልፈው በእውነት በእንደዚህ አይነት ነገር መሰናከል የለባቸውም። ውይ ምስኪን ወገኖቼ። ታዴ በወሬ ያስኩሽ ምን ልታዘዝ ሲለኝ አይ ጓደኞቼ እዚህ ያለን ብለው ነበር የሉም ቤት ተሳስቼ ይሆናል ብዬ ሹክክ ብዬ ወጣሁ። ቆይ ሴቶችዬ ብለን ለፍቅር ብለን የስነ ልቦና ማዕከል አማኑኤል ልንሆን እስኪ ቆይ እንረዳቸው ቢባል ራሱ እኮ የስነ ልቦና ዲግሪ ያስፈልገናል። አላመጣው የለኝ። እኔ የምለው በፊት የኤችአይቪ ምርመራ ነበር፣ ዘንድሮ ደግሞ የስነ አእምሮ ምርመራ ማድረግ ሊኖርብን። ለማንኛውም መጠጥ አጠጥቶ ማየት አይከፋም። አስቡት ይህን ሰው እኮ ዛሬ ባላየው ጸባዩ እየገዛኝ ነበር። አበስ ገበርኩ። በቃ እያጠጣችሁ አስመርምሩ። የዛሬን አበቃው።